ሰላም ሰላም ውድ የአሲንኮ ዩቲዩብ ተከታታዮች ዛሬ ደግሞ በክፍል 3 ትዝታ ቅኝትን የጣት ማለማመጃ እናያለን። በዚህ በጣት ማለማመጃ በዋነኝነት የምናየው በሶስት መንገድ ነው። የመጀመሪያው ሌጋቶ ቴክኒክ፣ ሁለተኛው ደግሞ ስታካቶ ቴክኒክ፣ ሶስተኛው ደግሞ ጣታችንን እያቀያየርን እንዴት እንደምንለማመድ አሳያችኋለሁ። የጣት ማቀያየሩ ከከበዳችሁ በቁጥር መጨረሻ ላይ በቪዲዮ ላይ አስገባላችኋለሁ ማለት ነው። እና ስለዚህ ዛሬ የምናየው ምንድነው ትዝታ ቅኝትን እንዴት ነው የምናዳብረው፣ እጃችን ጣታችንን እንዴት ነው በጣም የሚዳብረው ኤክሰርሳይዝ። ምክንያቱም መሰንቆ ላይ ጣቶቻችን ካልፈቱ በጣም በኋላ ስንጮት ዜማ መዝሙር ምናምን ስንጮት ይሄ የመሽረፍ የተለያዩ ነገሮች ያጋጥሙናል ማለት። ስለዚህ እሱን ለመቅረፍ ምን እናደርጋለን ማለት ነው። ካሁኑ ገና ጀማሪ ያለን ትዝታ ቅኝትን በደንብ እንሰራለን ማለት። ስለዚህ ዛሬ ወደ ትምህርታችን እንሄዳለን ማለት። እሺ በዋነኝነት የምናየው ምንድነው እዚህ ጋር አሁን መጀመሪያ ትዝታ ቅኝት ሲባል በክፍል 1 እና በክፍል 2 እንዳሳያችሁ ቅድሚያ ስኬል እንቃኛለን። ይህን እርግጠኛ ከሆነም በኋላ ምን እናደርጋለን ማለት ነው። ቀጣይ ወደ ፊንገር ኤክሰርሳይዝ እንሄዳለን ማለት። በክፍል 1 ምናየው ብያችኋለሁ ሌጋቶ ቴክኒክ። ሌጋቶ ማለት መሰንቋችንን ሙሉ ለሙሉ አሁን መገዝገዝ ላ ላ ላ የሌጋቶ ቴክኒክ ማለት። ስለዚህ እጃችንን እያቀያየርን በሱ ሌጋቶ ሌላ ምንም ነገር ውስጥ ሳንገባ የምንሰራው ማለት። ለምሳሌ ላ ላ ላ ላ ላ ላ ላ ላ ይሄው ሌጋቶ ቴክኒክ ይባላል ማለት። ስለዚህ ይሄን እንዴት ነው አሁን ስናሳምረው እንዴት ይሆናል ማለት ነው። በፍጥነት ወይ በማድረግ ባለፈው ብያችኋለሁ። ስትነሱ ከመካከለኛ ወይ ደግሞ ከዝቅተኛ ተነሱ፣ ከዛ መካከለኛ አድርጉት፣ ከዛ ዴን ደግሞ ምን ብያችኋለሁ መጨረሻ ፍጥነት ማለት። እንደዛ ነው ጣት በጣም የሚለምደው ወይ ደግሞ እጃችን የሚፈታው ማለት ነው። ስለዚህ እንዴት መጀመሪያ ምን እናድርግ፣ ከሎን እንነሳ አይደለ። ከዛ ሚዲየም እያደረግን ነው። ሚዲየም ማድረግ ነው። ከዛ ስናፈጥ ነው ስለዚህ እጄ ምን ይሆናል ማለት ነው ሌጋቶ ቴክኒክ ነው። ሙሉ እየነካሁት ማለት ነው። ይሄን ሰራው ማለት። ከዛ በኋላ ይሄንን በጣም ለ2 ለ5 ደቂቃ ከሰራው በኋላ ሁለተኛው ደግሞ ስታካቶ ብያቸዋለሁ። ስታካቶ ማለት ማንጠር ማለት ሌጋቶ የነበረውን ምንጨቃ የሚባል እንዲህ ሙሉ አለማስነካት ማለት ነው። እኚህ በአብዛኞቹ መዝሙር የምንሰሩት የሁለተኛ መዝሙር ደግሞ ምንድነው ይሄን ኤክሰርሳይዝ መስራታችሁ ለሌላ ጊዜ አሁን የያሬዲክ ዝማሬ ስትጮቱ ምን ስትሉ መዝሙሮች ምናምን እኛ አሁን እንደ ንጥር የሚለው አለ አሁን እንደዚህ ስታካቶ በዚህ ሪትም ውስጥ። ስለዚህ በዚህ ሁለት ይሄኛው ምንድነው የቀደሙ ያሳያችሁ ለንስሐ መዝሙሮች ለዘለሰኛ የቀደሙ ማለት ነው። ያሁኑ ደግሞ ለከበሮ መዝሙሮች ስታካቶ ማለት እና ብዙ አሉ ስታካቶ ላይ ባጭሩ ይሄን ይመስላል ማለት። ስለዚህ ስታካቶ እንዴት እናያለን? የመጀመሪያውን መጀመሪያ ስኬል እርግጠኛ ይሆናል። ምክንያቱም ስኬል ፈረሰብኝ ማለት ያው ሴንስ አይሰጥም ማለት ነው። ስለዚህ መጠንቀቅ ያለባችሁ ስኬል ላይ ይሄን እርግጠኛ ስትሆኑ ምን ታደርጋላችሁ ማለት ነው። ቀጣይ ወደ ስታካቶ ቴክኒክ ትሄዳላችሁ ማለት ነው። እንዲህ ያላችሁ እጃችሁን ብቻ ነው ይሄን እጃችሁን ብቻ ዲፍረንስ ብታደርጉት ያያችሁ ይሄንን ቅድም ነበር ማለት። አሁን ደግሞ መሰንቋችሁን ታታ ማር ማለት ነው። በድምጽ እየሰማችሁ ራሱን ተመለማት ትችላላችሁ።
እጃችሁን ሪትሙን ቴምፖን በማፍጠን ይሄ መለማመድ ትችላላችሁ ማለት ነው። ስለዚህ የሌጋቶ እና ስታካቶ ዲፍረንስ እንዲካየን ቀጣይ ደግሞ በዋነኝነት የምናየው ምንድነው? የምንን ብያችኋለሁ። ሶስተኛ አስታውሱኛል። ምን ጣት ቫሪዬሽን በማድረግ ጣቶቻችንን በተለያዩ ቦታዎች በማስቀመጥ ለምሳሌ ስኬል ቃኘው ከዛ አንድ የጣት ቫሪዬሽን ይሄ ከከበዳችሁ በኋላ ቅድም አስቀምጥላችኋል በቁጥር ያልኩት ይሄኛው ነው። ሌላው እንግዲህ አይከብዳችሁ በድምጸት ራሱ ወደፊትና ወደ ኋላ ስለሆነ ይቀላችኋል ብዬ ስላሰብኩ ነው። ስለዚህ ምን አረጋለሁ ማለት ነው? ይሄንን አሁን ሶስተኛውን ጣት ቫሪዬሽን ወይ ደግሞ የጣት በማቀየር ቫሪዬሽን የተለያዩ ቦታ በማስቀመጥ ለምሳሌ አራት አምስት ከዛ ሁለት ከዛ አራት ማነው ሶስት አራት ከዛ ሁለት አብሮ አጣትና ሁለተኛ ይሄ አለ። ከዛ በኋላ አንድ አብሮ አጣት ከዛ መጨረስ ማለት ነው። ይሄ ምንድነው? ሌጋቶንና ስታካቶን አንድ ላይ የሚይዝ ነው የማሳያችሁ። በሎ ስንነሳ ማለት መጀመሪያ ሌጋቶ ያሳያችሁ ማለት ያለ አይደለ ቀስ ብላችሁ ስታይ ሌጋቶ። ከዛ አሁን የመጨረሻ ሶስተኛ ማሳያችሁ ደግሞ ስታካቶ ይባላልና ስታካቶንም ሌጋቶንም አንድ ላይ ያዘ ማለት ነው። ስለዚህ እኛ የምንፈልገው ደግሞ ሁለቱን ኮምባይን የሚያደርግልን ስለሆነ ምን እናደርጋለን ማለት ነው? በዋነኝነት ባጭሩ ይሄንን ተገብረዋለን ማለት ነው። ስለዚህ ይኸው ከዛ ይናውም ስናፈጥ ነው። አሁን መጀመሪያ በሎ እንነሳለን። ይሄን ተነሳን። ከዛ በኋላ ሚዲየም እናደርጋለን። ከዛ እናፈጥናለን። ስለዚህ ከሎ እንነሳ ማለት ነው። ከዛ የምናደርገው ሚዲየም እናደርገው። ይሄን ጨረስና ከዛ አሁን ደግሞ በፍጥነት እንለማመድ ማለት ነው። እንዲያረግን ፊንገር ኤክሰርሳይዝ መስራት እንችላለን ማለት የሚጠቅማችሁ በዋነኝነት እጃችሁ አልፈታ ላላችሁ አራት እቺኛዋ ጣትና ሶስተኛ ጣትና አራተኛ ጣት በጣም የምታስቸግራችሁ ከሆነ ይፈታላችኋል ማለት ነው። ሌላ ደግሞ ወደ ኋላ ስትመለሱ የሚፈርስባችሁ ከሆነ ይሄ በዋነኝነት ምክንያቱም ኤክሰርሳይዙ ወደ ኋላ ወደፊት ስለሆነ እጃችሁም አብሮ የተንቀሳቀሰ ይመጣል ማለት ነው። ስለዚህ ይሄንን በደንብ እየሰራችሁ ጠብቁኝ። በክፍል 4 በሌላ በአምባሰል ቅኝት ወይ በአንቾዬ ቅኝት እስክንገናኝ ድረስ መልካም ጊዜ ሆነላችሁ። ቸር ቆዩኝ። አመሰግናለሁ።